ቀን 2 ሲኤች ደግሞ እንደ ቺ ነው የምትነበበው። ቺኢፕ ቺፕ ቺፕ። ልኢፕ ሊፕ ሊፕ። ሰላም ሰላም ቤተሰብ እንዴት ናችሁ? ለጀማሪዎች ብቻ የሚሆን ለ30 ቀን የሚቆይ ልዩ የሆነ የእንግሊዝኛ ትምህርት መዘጋጀቱ ይታወቃል። ስለሆነም በቀን 1 ላይ 26ቱን የእንግሊዝኛ አልፋቤት ሌተርስ ኤንድ አብክድን ሳውንዳቸው ምን እንደሚመስል ግልጽ በሆነ መልኩ ተምረናል ማለት ነው። ዛሬ ደግሞ ሾርት ቫውል ምን እንደሆነ በግልጽ አሳያችኋለሁ። እስከ መጨረሻው ተከታተሉ። ኦኬ፣ ይሄን ለሰን ከመጀመራችን በፊት ቫውል ሌተር ምን እንደሆኑ ማወቅ ይኖርባችኋል። ኤ ኢ አይ ኦ ዩ እነዚህ ቫውል ሌተርስ ወይም ደግሞ አናባቢ ይባላሉ። የመጀመሪያው ቪዲዮ ላይ አስተምራችኋለሁ። ምናልባት አዲስ ከሆናችሁና ያላያችሁ ሰዎች ካላችሁ ቀን 1 ላይ ገብታችሁ ዩቲዩብ ላይ ገብታችሁ ማየት ትችላላችሁ ማለት ነው። ስለዚህ እነዚህ ቫውል ሌተሮች በሁለት መንገድ ነው የሚነበቡት፣ ሾርት ቫውል እና ሎንግ ቫውል ተብለው ይነበባሉ። ዛሬ የማሳያችሁ ሾርት ቫውል የሚለውን ነው። ቀጣይ ደግሞ ሎንግ ቫውል ነው ያለ ማለት ነው። ስለዚህ በሾርት ቫውል ህግ የኤ ሳውንድ አ ነው ማለት ነው። ኢን ደግሞ ኤ ብለን ነው የምንጠራው። አይ ኢ፣ ኦ ኦ፣ ዩ አ ብለን ነው የምንጠራት። በጣም አሪፍ። ስለዚህ በዚህ መሰረት ለሁሉም ቫውል ሌተሮች ወርዶች እዚህ ጋር ተቀምጠዋል። አብረን ፕራክቲስ እናደርጋለን። እንዴት አድርጋችሁ አገጣጥማችሁ እንደምታነቡም አሳያችኋለሁ ማለት ነው። በነገራችን ላይ ጀማሪ ከሆናችሁ ይሄን በደንብ መከታተል አለባችሁ። ምክንያቱም መሰረቱ ያለው እዚህ ጋር ነው። ይሄንን በደንብ ስታውቁ ነው እንግሊዝኛ በደንብ ማንበብና መጻፍ የምትችሉ ማለት ነው። ኦኬ፣ መጀመሪያ ሾርት ኤን እናያለን። ሾርት ኤን እንደምን ነው የምናነበው ብለናል? እንደ አ ነው የምናነበው። አ። ስለዚህ እዚህ ጋር ሲኤቲ አለን። ይችን መጀመሪያ ዲኮድ ማድረግ ይኖርብናል። ዲኮድ ማለት ቃላቶችን ለየብቻ በታትኖና ከፋፍሎ ማንበብ ማለት ነው። ስለዚህ ይሄን ዲኮድ ስናረገው መጀመሪያ ላይ በሰራሁላችሁ ቪዲዮ መሰረት ሲን እንደ ክ ነው የምትነበበው። ኤ ደግሞ ይሄው እዚህ ጋር እንደ አ ነው የምትነበበው። ቲ እንደ ት ነው የምትነበበው። ከነዚህ ከቫውል ሌተርስ ውጭ ያሉት ኮንሶናንት ሌተሮች በአብዛኛው በሳዲስ ፊደል ነው የሚጠሩት። ሳዲስ ማለት ለምሳሌ ሃሁ ሂሃሄን ብንወስድ ህ ስድስተኛዋ ሳዲስ ነው አይደል የምትባለው። ስለዚህ እነዚህ ኮንሶናንት ሌተሮችን ወይም ተነባቢዎችን በሳዲስ ነው የምንሰይማቸው ወይም የምንጠራቸው ማለት ነው። ሳውንዳቸው ሳዲስ ነው የሚሆነው። ስለዚህ ሲኤቲ የሚለውን ዲኮድ ስናረገው ክአት ካት ይሆናል ማለት ነው። ክአት ካት። ኦኬ፣ ኤችኤቲስ ህአት ሃት ሃት። ኤምኤቲ ምአት ማት ማት። አርኤቲ ርአት ራት ራት። ስለዚህ አሁን እዚህ ጋር እነዚህ ሁሉ ላይ ኤ ምን የሚል ድምጽ ነው ያላት? አ የሚል ድምጽ አላት ማለት ነው። ቢኤዲ ብአዲ ተብሎ ነው ዲኮድ የሚደረገው። ባድ ባድ። ዲኤዲ ዲአዲ ብለን ዲኮድ ማድረግ እንችላለን። ዳድ ዳድ። ኦኬ፣ ኤችኤዲ ህአዲ ሃድ ሃድ። ኤምኤኤን ምአን ማን ማን። ፒኤኤን ፕአን ብላችሁ ዲኮድ ታደርጋላችሁ። ከዛ አንድ ላይ ሲነበብ ፓን ፓን። አርኤኤን ሩአን ራን ራን። ኦኬ፣ ስለዚህ ሾርት ኤ ጨረስን ማለት ነው። አሁን ደግሞ ሾርት ኢ ላይ እንግባ። ቢኢዲ ብኤዲ። ኤን እዚህ ጋር እንደ ኤ ነው ሳውንድ የምናደርጋ ብለናል። ስለዚህ ብኤዲ ቤድ ቤድ ይሆናል ማለት ነው። እዚህ ጋር ኤ የሚል ሳውንድ ነው ያላት። ርኤዲ ሬድ ሬድ። ጂኤት ጀት ጀት። አሁን በውስጥ ታዋቂነት ኤ ማለት ጀት ስንለው ኤ ጄ ኤ የሚል ድምጽ አለው በውስጥ ታዋቂነት ማለት ነው። ኦኬ፣ ንኤት ኔት ኔት። ግኤት ጌት ጌት። ምኤን ሜን ሜን። ውኤብ ዌብ ዌብ። ትኤን
ቴን ቴን ውኤት ዌት ዌት ፕኤት ፔት ፔት። በነገራችን ላይ አብራችሁ ተለማመዱ። አብራችሁ እኔ ስል በሉ። እንደዛ ሲሆን ነው በደንብ የሚገባችሁ ማለት ነው። ኦኬ ፕኤግ ፔግ ፔግ። ሾርት ኢ ጨረስን። አሁን ደግሞ ሾርት አይ ነው የምናየው ማለት ነው። የአይ ሳውንድ ምንድነው ብለናል? ኢ እንደ ኢ ነው የምናነባት አይን። ስለዚህ ኤስኤች እንደ ሺ ነው የምትነበበው። ራሱን የቻለ ህግ አለው። እሱ ሌላ ቪዲዮ ነው የምሰራላችሁ። ሺኢፕ ሺፕ ሺፕ። ሲኤች ደግሞ እንደ ቺ ነው የምትነበበው። ቺኢፕ ቺፕ ቺፕ። ልኢፕ ሊፕ ሊፕ። ርኢፕ ሪፕ ሪፕ። ፕኢን ፒን ፒን። ዲኢግ ዲግ ዲግ። ውኢን ዊን ዊን። ህኢት ሂት ሂት። ፕኢል አሁን ኤል ዳብል ሲመጡ መጨረሻ ላይ አንዱን ብቻ ነው የምንወስደው። ፕኢል ፒል ፒል። ሳውንድ ወይም ድምጽ ስለማይቀይሩ አንዱ ነው የምትወስዱት። ክኢዲ ኪድ ኪድ። በዚህ መልኩ ማንበብ ትችላላችሁ ማለት ነው። ኦኬ ሾርት አይ ጨረስን። ሾርት ኦ ነው አሁን ደግሞ የምንማረው። ኦ የኦ ሳውንድ ያው ኦ ነው። ስለዚህ እዚህ ጋር እንዴ ንኦት ኖት ኖት። ንኦ ስንል ኖ ኖ የሚል ሳውንድ ይኖረዋል ማለት ነው። ህኦት ሆት ሆት። ሲን እንደ ክ ነው የምናነበው ብለናል። ስለዚህ ክኦት ኮት ኮት። ፕኦፕ ፖፕ ፖፕ። ልኦግ ሎግ ሎግ። ዲኦት ዶት ዶት። ትኦፕ ቶፕ ቶፕ። ስኦክ አሁን ሲኬ እዚህ ጋር አብረው ሲመጡ መጨረሻ ላይ እንደ ክ ነው የሚነበቡት። ሲ እና ኬ አብረው ሲመጡ እንደ ክ ማንበብ ትችላላችሁ ማለት ነው። ስለዚህ ስኦክ ሶክ ሶክ። ርኦክ ሮክ ሮክ። ሁሉም እዚህ ጋር ኦ የሚል ሳውንድ ነው ያላቸው በደንብ ከሰማችሁ ማለት ነው። በጣም አሪፍ። የመጨረሻው ሾርት ዩ ነው። ዩን ደግሞ እንደ አ ነው የምናነበው ብለናል። ስለዚህ ስአን ሰን ሰን። ርአን ረን ረን። ፍአን ፈን ፈን። ርአግ ረግ ረግ። ስአም ሰም ሰም። ከፈጠንኩባችሁ ምናልባት ቪዲዮውን ፓውዝ እያደረጋችሁ ወይም እያቆማችሁ ደጋግማችሁ መለማመድ ትችላላችሁ። ግአም ገም ገም። ህአም ሀም ሀም። አያችሁ አይደለ? ሀም ስትል በውስጥ ታዋቂነት የሚል ሳውንድ ያለው ማለት ነው። ክአት ከት ከት። ብአት በት በት። ኦኬ አልጨረስንም። አሁን አንድ ጊዜ ሪቫይዝ ላድርግላችሁ። ሁሉንም ሪቫይዝ ሳደርግላችሁ በደንብ ግልጽ ይሆንላችኋል ማለት ነው። ኦኬ ከመጀመሪያውን ጀምር። ሾርት ኤ ላይ ይቺ ካት ካት ብለን ነው የምናነበው። አሁን ዲኮድ ማድረጉ እንግዲህ መጀመሪያ ሳይቻችኋለሁ። እናንተ ክአት እያላችሁ ዲኮዱን መጀመሪያ እናንተ ተለማመዱ። እኔ አሁን ሳውንዱን ብቻ እንዴት እንደምትሉ ላሳያችሁ። ካት ካት። ሃት ሃት። ማት ማት። አሁን ትኩረታችሁ መሆን ያለበት ሳውንዱን እንዴት ነው የምንለው የሚለው ላይ ብቻ ነው ትኩረት ማድረግ ያለባችሁ። ትርጉሙን ሌላውን ነገር እንደርስበታለን። አሁን የመጀመሪያ ሌቭል ላይ ስለሆነ ያለው ቀስ እያለን እያደገ ስለሚሄድ መጀመሪያ ትኩረት ማድረግ ያለባችሁ አሁን ሳውንዱ እንዴት ነው የምንጠራው የሚለውንና እንዴት ነው የምናነበው የሚለው ላይ ትኩረት ማድረግ አለባችሁ ማለት ነው። ኦኬ ራት ራት። ባድ ባድ።
dad, dad, had, had, man, man, pan, pan, run, run እነዚህ በሙሉ ሾርት ኤ ናቸው። አሁን ደግሞ ሾርት ኤ ነው የምናየው ማለት ነው። ኦኬ ኢ ኤ የሚል ሳውንድ ያለው ብለናል ሾርት ቫውል ላይ። ስለዚህ ቤድ ቤድ፣ ሬድ ሬድ፣ ጀት ጀት፣ ኔት ኔት፣ ጌት ጌት፣ ሜን ሜን፣ ዌብ ዌብ፣ ቴን ቴን፣ ዌት ዌት፣ ፔት ፔት፣ ፔግ ፔግ። እነዚህ ሾርት ኢ ናቸው። አሁን ደግሞ ሾርት አይ ነው የምናየው። አይ ኢ የሚል ሳውንድ ነው ያላት። ስለዚህ ሺፕ ሺፕ፣ ቺፕ ቺፕ፣ ሊፕ ሊፕ፣ ሪፕ ሪፕ፣ ፒን ፒን፣ ዲግ ዲግ፣ ዊን ዊን፣ ሂት ሂት፣ ፒል ፒል፣ ኪድ ኪድ። እነዚህ ሾርት አይ ሳውንድ ናቸው። አሁን ደግሞ ሾርት ኦ ነው የምናየው። ኦ ኦ የሚል ሳውንድ ነው ያላት ብለናል። ስለዚህ ኖት ኖት፣ ሆት ሆት፣ ኮት ኮት፣ ፖፕ ፖፕ፣ ሎግ ሎግ፣ ዶት ዶት፣ ቶፕ ቶፕ፣ ሶክ ሶክ። ሲኬ ከመጨረሻ አብረው ሲመጡ እንደ ክ ይነበባሉ ብለናል። ሶክ ሶክ፣ ሮክ ሮክ። እነዚህ ሾርት ኦ ሳውንድ ናቸው። አሁን ደግሞ ሾርት ዩ ሳውንድ ነው የምናየው ማለት ነው። ዩ እንደ አ ነው አብዛኛውን ጊዜ የምትነበበው ወይም አ የሚል ሳውንድ ነው ያላት። ስለዚህ ሰን ሰን፣ ረን ረን፣ ፈን ፈን፣ ረግ ረግ፣ ሰም ሰም፣ ገም ገም፣ ሃም ሃም፣ ከት ከት፣ በት በት። ይቺን በደንብ ፕራክቲስ ካደረጋችሁ ሾርት ቫውል ከዚህ በኋላ ምንም የሚያስቸግራችሁ ነገር አይኖርም ማለት ነው። ቀጣይ ደግሞ ሎንግ ቫውልን በዚህ መልኩ አሪፍ አድርጌ አዘጋጅቼ አመጣላችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ቻናሉ አዲስ ስለሆነ ሌሎች ሰዎች ጋር እንዲደርስ ሼር በማድረግ ተባበሩን። እንግሊዘኛችሁን ለማሻሻል ጥረት አድርጉ። እኛም እንግዲህ የምንችለውን ለማገዝ ከጎናችሁ ነን ማለት ነው። ሰላማችሁ ይብዛ።